የዛሬው የዩቲዩብ ቴክ ትራቨል ቪዲዮአችን ቢሾፍቱ ደብረ ዘይት ይወስደናል። የብላክ ላየን ኤር ሾው እንመለከታለን። 9ኛ ዓመት የኢትዮጵያ ኤር ፎርስ እንግዲህ በዓል በትልቁ እየተከበረ ነበር። ታዲያ በዚህ ኤር ሾው ላይ ተገኝቼ የተመለከትኳቸውን አስገራሚ ነገሮች አሳያችኋለሁ። ታዲያ እጅግ ያስገረመኝን ነገርም ወደ እናንተ አካፍላችኋለሁ። ሚሊተሪ ወዴት እየሄደ ነው? I'm really excited to be here. It's the 50th anniversary of the Ethiopian Air Force. እንግዲህ በዚህ ፕሮግራማችን ላይ እንደ ሬፈረንስ የምንወስደው የኢትዮጵያ ኤር ሾው ላይ የተመለከትናቸውን የጦር መሳሪያዎች የበፊቶቹን የአሁኖቹንና የወደፊቶቹን ነበረ። ታዲያ ዓለም እያስደነገጠን ያለበት ጊዜ ላይ ደርሰናል። በቅርብ ከተመለከታችሁ አሜሪካ በቬኔዙዌላ ላይ የሰራችው ኦፕሬሽን ላይ የተጠቀመችው አስደናቂ መሳሪያ አለ። የቬኔዙዌላ ወታደሮችም ሁለተኛ በዚህ ቦታ ላይ ሆነን መዋጋት እስከማንፈልግ ድረስ ነበር ይሆን ነው ብለዋል። ያ ማለት የተጠቀሙብን ምንም አይነት ጥይት ሳይተኮስ በቃ ከጥቅም ውጪ የሆንበት አጋጣሚ ነው የተፈጠረው። ኦፕሬሽናቸውንም በሚገርም ሁኔታ አካሂደዋል ተብሏል። ይሄ እንግዲህ ምን አይነት ዌቮች ተጠቅመው እንግዲህ አሜሪካ ይሄን እንዳሸነፈች ተመልከቱ። ከዛም በተጨማሪ ደግሞ ድሮ እንደምናያቸው ከላይ የሚበሩት እነዚህ ሱ ጀቶች እንግዲህ የራሺያዎቹ እንዲሁም ሌሎች ጀቶች ብቻ በመጠቀም ሳይሆን ድሮኖችን እንዲሁም ሌላ ሚሊታሪ ዋርፌሮችን እንመለከታለን። ታዲያ የብላክ ላየን ኤር ሾውንም ስለሄድኩ እጋብዛችኋለሁ። የተመለከትኳቸውን ነገሮችም አስመለክታችኋለሁ። ብላክ ላየን ኤር ሾው 9ኛ ዓመት የኢትዮጵያ አየር ኃይልን በማስመልከት የአቪዬሽን ኤክስፖ እንዲሁም ደግሞ የፊውቸር አፍሪካን ኤር ፎርስ ፎረም እንዲሁም ደግሞ የፊውቸር አፍሪካን ኤር ፎርስ ፎረም በአንድ ላይ የቀረበበት ፕሮግራም ነው በቢሾፍቱ ደብረ ዘይት ላይ። እንደምትመለከቱት በሰማዩ ላይ የተለያዩ ትርኢቶች ሲደረጉ ነበር። በዚህ ፕሮግራም ላይ ታዲያ ተጋባዥ ሀገራቶች ከአፍሪካ እንዲሁም ከአፍሪካ ውጪ የሆኑ ነበሩ። 35 የአፍሪካ የአየር ኃይል ዴሌጌሽኖች የኤር ፎርስ ዴሌጌሽኖች መጥተው ነበር። በተጨማሪም ደግሞ 10 አፍሪካ ያልሆኑ ነን አፍሪካን የሚሊታሪ ፓርትነሮችም ተገኝተው ነበር። ከዚህ ውስጥ እንግዲህ የቤላሩስን መጥቀስ እንችላለን፣ ራሽያን መመልከት፣ የዩኤኢን መመልከት እንችላለን። በተጨማሪም ደግሞ ፋይተር ጀቶችን፣ የትራንስፖርት ኤርክራፍቶችን፣ ሄሊኮፕተሮችና ድሮኖችን ተመልክተናል። በጣም የሚዘገንን ዋጋ ያላቸው ሚሊታሪ ኤርክራፍቶች ናቸው። ሁሉም ለተለያየ አገልግሎት የሚጠቀሙባቸው ሲሆኑ ነገር ግን የፊውቸሩ እጅግ አሳስቦኛል። እንዲሁም አንማንድ የሆኑ ድሮኖችንም ተመልክተናል በኢትዮጵያ ሲገጣጠሙም የነበሩ። ታዲያ በዛሬው ቪዲዮ ላይ ኤር ሾው ላይ ነበሩትን እንግዲህ አውሮፕላኖችን ወይም ተዋጊ ጀቶችን በአየር ላይ ትርኢት ሲያሰሯቸው ነበር። እሱንም ትጋብዙልኛላችሁ። በተጨማሪ ደግሞ እንዴት ነው የሚሊተሪ ወደፊት ምን ሊሆን ይችላል የሚለውን ከዓለም አንጻር እንቃኘዋለን። ታዲያ እንደዚህ አይነት ኤር ሾዎች ለማዘጋጀት እጅግ ከባድ ናቸው፣ ቀላል ነገሮች አይደሉም። በተጨማሪም ደግሞ ትልቅ ፓርትነርሺፖችን ይፈልጋል ከተለያዩ ዓለም ሀገራቶች ጋር። ይህንን እንግዲህ በአፍሪካ ላይ ማዘጋጀት የሚችሉ ጥቂት ሀገራቶች ብቻ ናቸው። አንደኛ እጅግ ኤክስፔንሲቭ ነው። በተጨማሪም ይሄ ሲግናል የሚሰጠው ደግሞ አሁን ላይ ይሄ አለን፣ ከዚህ በፊት ይሄ ነበረን፣ ወደፊት ደግሞ ይሄ ይኖረናል የሚለውን ምልክት ይሰጣል። ታዲያ ዓለም ላይ እንግዲህ ወደ ዩክሬን ጦርነት ከሄደን የሚያሳየን አዳዲስ የሚሞከሩ ነገሮች አሉ። ሚሊተሪ እጅግ አስደናቂ ነገር ነው። ኢንተርኔትን ብቻ ብንመለከት ኢንተርኔት እንግዲህ ከተፈጠረ ከብዙ ዓመታት በኋላ ነው ያወቅነው። ሚሊተሪ ውስጥ የነበረ ነገር ነው። አሁን በኢንተርኔት ነው ይሄን ቪዲዮ የምትመለከቱት በርካታ ስራዎች የሚሰሩት። ታዲያ አሁን ላይ የተደበቁ ዌፐኖች እንዳሉ እርግጥ፣ ምክንያቱም አሁን በቅርብ እንኳን ቬኔዙዌላ ላይ ብንመለከት አሜሪካ የሞከረችው የተጠቀመችው ዌፐን እንግዲህ ከዚህ በፊት ምንም አይነት መረጃ ስላልነበረ አልታወቀም። አሁን ላይ ግን አስደንጋጭ ነው። ልክ እንደዚህ ደግሞ እጅግ አስገራሚ የተደበቁ በርካታ ዌፐኖች አሉ። ኤርክራፍት ሊሆን ይችላል፣ እንዲሁም ደግሞ የምንጠቀሟቸው መሳሪያዎች ጨምሮ። ታዲያ ወደፊት ምን አይነት ሚሊተሪ ጊዜ ይኖራል የሚለው በጣም አስገራሚ ነው፣ ግን ለመገመት የሚያዳግት አይደለም። ምክንያቱም ሰዎች ከሚሊተሪው ጨዋታ ውጪ እንደሚሆኑ የሚያሳዩ በርካታ ምልክቶች የታዩበት ፕሮግራም ነው። በዛሬው ቪዲዮአችን ላይ የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት ክብረ በዓል በደብረ ዘይት ቢሾፍቱ በትልቅ አውደ ርዕይ እየተከናወነ ነው። ታዲያ ይህንንም አስመልክተን ዓለም የወደፊት ጦርነትን እንዴት ልትከውን ትችላለች የሚለውን እጅግ አስደናቂ መሳሪያዎችን እንመለከታለን። ታዲያ በዚህ ፕሮግራም ላይ የተለያዩ የአየር ላይ ትርኢቶችን ተመልክቻለሁ። በመጀመሪያ እነሱን ጋበዝ አደርጋችኋለሁ። ተመልክታችሁ ሀሳብ አስተያየታችሁን ታስቀምጡልኛላችሁ።
በዚህ የአየር ትዕይንት ላይ ኢትዮጵያ ብቻ ሳይሆን ተጋባዥ ሀገራቶች ትዕይንቶቻቸውን፣ መሳሪያዎቻቸውን ሲያስመለክቱ ነበረ። በተጨማሪም እጅግ ትኩረት የሰጠሁት ግን የድሮን ቴክኖሎጂዎችን ነው። በዚህም ፕሮግራም ላይ እንግዲህ የተለያዩ የድሮን ቴክኖሎጂዎችን ኢቭን የሪኮነሰንስ እና ለሰርቬላንስ የሚጠቅሙ የተለያዩ የሳተላይት ድጋፍ ያላቸውን መሳሪያዎች፣ የወደፊት ሲቹዌሽን ሩሞች ምን ሊሆኑ ይችላሉ የሚለውን በቅርብ ተከታትያለሁ። በዚህም ፕሮግራም ታዲያ በ1935 የተመሰረተው ይሄ አየር ኃይል በአፍሪካ አህጉር ካሉ ጥንታዊና አንጋፋ የጦር ተቋማት አንዱ ነው። በዓሉ የጥቁር አንበሳ የአየር ትዕይንትን፣ የአቪዬሽን ኤክስፖን እናም ከ35 በላይ የአፍሪካ ሀገራት አየር ኃይል አዛዦች፣ ከፍተኛ የመከላከያ ባለስልጣናት የተሳተፉበት መድረክን አካቶ ነበረ። ከአፍሪካም በተጨማሪ ከአውሮፓ፣ ከመካከለኛው ምስራቅና ከራሽያ የተወጣጡ ልዑካን ተገኝተዋል። በዕለቱም ታዩት እጅግ ገዘፍ ያሉ አውሮፕላኖች መካከል ሱ-30 ይገኝበታል። ይሄ ባለ ሁለት ሞተር በማንኛውም የአየር ሁኔታ ላይ ጥቃት መሰንዘር የሚችል ግዙፍ ተዋጊ ጀት ነበረ። እዛ ቦታ ላይ ሆኜ በላዩ ላይ ሲያልፍ እጅግ አስደንጋጭ ድምፅ ሲያወጡ ነበረ። እኔ ስላለመድኩት በጣም የሚያስፈራ ድምፅ ነበር። ዝቅ ብሎ ቢበር ደግሞ መስታወቶችን ሁሉ የመስበር አቅም እንዳለው በድምፁ ብቻ ተገንዝቤ ነበረ። ከጎኑም ደግሞ የዘመናዊ ፍላንከር ተከታታይ አውሮፕላኖች መሰረት የሆነው ሱ-27 አብሮ ታይቷል። ምንም እንኳን የቆየ ቢሆንም አሁን ድረስ እጅግ ቀልጣፋና በዘመናዊ የአየር ውጊያ ውስጥ ስሙ የሚነሳ አውሮፕላን ነው። ከዚህም በተጨማሪ በርካታ ሌሎች አውሮፕላኖችም ታይተው ነበር። ከነዚህ መካከል ሲ-130 ሄርኩሌስ አንዱ ነው። ይሄ ሲ-130 ሄርኩሌስ የአየር ላይ ፍልሚያ አያደርግም፣ ድምፅን ሰንጥቆ የመብረር ፍጥነትም የለውም። ነገር ግን ያለሱ ጦርነት መንቀሳቀስ አይችልም። ሲ-130 ሰራዊትን፣ የጦር መሳሪያዎችን፣ ቁሳቁሶችና የሰብአዊ እርዳታዎችን ያጓጉዛል። ሕያው ሆኖ እንዲቆይም ያደርጋል። ዘመናዊ የሆነው ይሄ አውሮፕላን አይነት ከ50 ሚሊዮን ዶላር በላይ ሊያወጣ ይችላል። ብዙ ጊዜ ስለ ኃይል በሚወራበት ቦታ ሄርኩሌስ አይጠቀስም፣ ምክንያቱም ስንቅና ትጥቅ ማጓጓዝ እንደ ውጊያ ማራኪ ሆኖ አይታይም። ግን እውነታው ሁሉም ነገር የሚወስነው እሱ ነው። በተጨማሪም ከተመለከትኳቸው ሄሊኮፕተሮች ትልቅ ድርሻ የነበራቸው እንደ MI-17 ያሉ ለብዙ አገልግሎት የሚውሉና MI-35 የተሰኙ የታጠቁ የጥቃት ሄሊኮፕተሮች በሰማይ ላይ ታይተው ነበረ። ታዲያ በዛሬው የቪዲዮአችን ላይ እጅግ አስደናቂ የሆኑ የዓለም ጦሮችንም እንመለከታለን። ከዚህ ውስጥ እንግዲህ ሰው አልባ አውሮፕላኖች የጦርነትን መልክ ሙሉ በሙሉ ቀይረውታል። በንድፈ ሐሳብ ደረጃ ብቻ ሳይሆን በተግባር ዘመናዊ ድሮኖች በአየር ላይ ለሰዓታት አንዳንዴም ለቀናት መቆየት ይችላሉ። ሙሉ ቀጠናን መከታተል፣ እንቅስቃሴን መለየትና ኢላማን ማነፍነፍ ይችላሉ። ትዕዛዝ ሲሰጣቸው ደግሞ በቅስፈት ጥቃትን ይሰነዝራሉ። ይሄ ሁሉ የሚሆነው የፓይለትን ሕይወት ለአደጋ ሳያጋልጡ ነው። ይሄ እውነታ በዓለም ዙሪያ የወታደራዊ ስትራቴጂን ቀይሮታል። ምክንያቱም ድሮን ማጣት የገንዘብ ኪሳራ ነው፣ ፓይለትን ማጣት ግን ፖለቲካዊያዊ ውድቀት ነው። ለዚህ ነው በዓለም ዙሪያ ያሉ ሀገራት በሰው አልባ ቴክኖሎጂ ላይ በከፍተኛ ሁኔታ ኢንቨስት እያደረጉ ያሉት። እንደምናውቀው ጀቶች ፍጥነትን፣ ከባድ ጥቃትን ይሰጣሉ። ድሮኖች ደግሞ ቀጣይነት ያለውን ክትትልና ጥንቃቄ የተሞላበት ኢላማን ይመታሉ። እነዚህን ሁሉ የሚያገናኘው ደግሞ ዴታ ወይም መረጃ ነው። እዚህ ጋር ነው አርቲፊሻል ኢንተለጀንስ የጦር ሜዳውን የሚቀላቀለው። ኤአይ መረጃዎችን ለመተንተን፣ ጠላትን ለመለየትና አዛዦችን ፈጣን ውሳኔ እንዲሰጡ ለማገዝ ጥቅም ላይ እየዋለ ነው። ሰውን ለመተካት ሳይሆን የሰውን አቅም ለማፋጠን። ይሄ አዲስ አይነት ጦርነትን ይፈጥራል። ከብዛት ይልቅ ፍጥነት የሚቀድምበት የጦር ሜዳ። ጠላትን ለማወቅ ሰከንዶች፣ ውሳኔ ለመስጠት ደግሞ ሚሊ ሰከንዶች ብቻ የሚያስፈልጉበት ሁኔታ። የተሻለ ሶፍትዌር ያለው ወገን ጠላት ሳይነቃ ገና ጦርነቱን ያሸንፋል። ይሄ ደግሞ አንድ የማይመች ጥያቄን ያስነሳል። ወደፊት ያለ ሰው ተሳትፎ የሚደረጉ ጦርነቶች
ውስጥ እንገባ ይሆን ወይ? አስቡት፣ ምንም አይነት ሰው የሌለበት ውጊያ። መልሱ ውስብስብ ነው። እስካሁን ድረስ የመጨረሻውን ውሳኔ የሚወስኑት ሰዎች ናቸው። ነገር ግን ማሽኖች ሰዎች የሚያዩትን አማራጭና የሚሰጡትን ምላሽ ፍጥነት እየወሰኑባቸው ነው። ይሄ ደግሞ ከባድ የስነ ምግባር፣ የፖለቲካና የስትራቴጂ ፈተናዎችን ያመጣል። አንድ ራሱን ችሎ የሚሰራ ማሽን ስህተት ቢሰራ ተጠያቂው ማን ነው? ማሽኖች ከሰው ልጅ አስተውሎት በላይ በሆነ ፍጥነትም ውጊያ ሲጀምሩ እንዴት መቆጣጠር ይቻላል? እነዚህ ጥያቄዎች ቀላል መልስ የላቸውም። ነገር ግን አንድ ነገር ግልጽ ነው። የወደፊት ጦርነት በወታደሮች፣ በፓይለቶች ብዛት ብቻ አይወሰንም፣ በሲስተሞች፣ በሴንሰሮች፣ በኔትወርኮችና በአልጎሪዝም ጭምር እንጂ። ለአፍሪካ ይሄ ወቅት ትልቅ ትርጉም አለው። አህጉሪቱ አሁን የጦር መሳሪያ ገዢ ብቻ አይደለችም። ስለ ቴክኖሎጂ፣ ስለ ስልትና ስለ ስትራቴጂ በሚደረጉ ውይይት ላይ እየተሳተፈች ነው። ይሄም የሚያሳየው የቀጣይ ዘመን አየር ኃይል ጥንካሬ ትልቅ ጀት ስላለ ብቻ አይሆንም። ይልቁንም ድሮኖችን፣ የኤሌክትሮኒክስ ውጊያ፣ አርቲፊሻል ኢንተለጀንስ እና የሰው ልጅ ውሳኔ በአንድ ላይ አቀናጅቶ መምራት በሚችል ላይ እንጂ። የአንድ ጀግና ፓይለት ዘመንም እያበቃ ነው። በሶፍትዌር የሚመራ ጦርነት ዘመን ደግሞ ተጀምሯል። የወደፊቱ ጦርነት ጸጥ ያለ ይሆናል። ብዙም አይታይም፣ ከሩቅ ነው የሚመራው። በጦር ሜዳው ላይ ጥቂት ሰዎች ከኮምፒውተር ስክሪን ጀርባ በመሆን ብዙዎች ደግሞ ይኖራሉ። አሁን ጥያቄው ሰማዩን ማን ይቆጣጠራል የሚለው አይደለም፣ ይልቁኑ ማሽኖቹን ማን ይቆጣጠራል የሚለው እንጂ። ይህም የሚያሳየው ጦርነት እንደተቀየረ ነው። ይህንን ስል ወታደሮች ደካማ ስለሆኑ ወይም ታንኮች ስለቀዘቀዙ አይደለም። ነገሩ ወዲህ ነው። በዘመናዊ ዓለም መተኮስ ከሚችለው ወገን ይልቅ ማየት የሚችለው ወገን አሸናፊ እየሆነ መጥቷል። በድሮ ጊዜ ጦርነት ሲታሰብ ጦርህን ጫካ ውስጥ መደበቅ ትችል ነበር። በጨለማም መንቀሳቀስ፣ ተራራውን ተገን ማድረግና ጠላት ሳያይህ ማጥቃት ትችል ነበር። ዛሬ ሜዳው ተቀይሯል። የጦር ሜዳው ልክ እንደ አንድ ትልቅ የማይዘጋ አይን ሆኗል። በሳተላይት፣ በድሮኖች፣ በሴንሰር፣ በካሜራዎችና በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሁሉም ነገር ይታያል። አንድን ነገር ማየት ከቻልክ ደግሞ ያንን ነገር ለማጥፋት ግዙፍ ሰራዊት አያስፈልግህም። የሚያስፈልግህ ፍጥነት ነው። መረጃን አግኝቶ በፍጥነት የመወሰን አቅም። ይሄ የወደፊቱ ጦርነት ነው። ክትትል ወይም ሰርቬላንስ፣ ቅኝት ወይም ሪኮነሰንስ፣ እንዲሁም የርቀት ጥቃት ወይም ሪሞት ስትራይክ። በዚህ ቪዲዮ ውስጥ ወደፊት የሚጠብቀንን አሁን ግን በድብቅ እየተሞከሩ ያሉ አስገራሚ ቴክኖሎጂዎችን በጥልቀት እንመለከታለን። የምንመለከታቸው ቴክኖሎጂዎች በዓለም ላይ ስላሉት ነው። ይህንንም ቪዲዮ ሳዘጋጅ የሀገራችንን የ90 ዓመት የአየር ኃይል ፕሮግራም ተመልክቼ በአይምሮዬ ላይ ያጫረብኝ ዓለም ምን አይነት የጦር ቴክኖሎጂ ይኖራታል በሚል በማሰብ ነው። ታዲያ ከዚህም ያነስቼ በርካታ ምስሎችን፣ በርካታ ጽሁፎችን ማንበብ ጀመርኩ። ዓለም ምን እያደረገች ነው? ወደ ቬኔዙዌላ ሲሄድ ቬኔዙዌላ ላይ የሰማሁት አነጋጋሪ የድምፅ መሳሪያ ወይም ሶኒክ ዌፐን በጣም አስገረመኝ። ወደ ዩክሬን ሲሄድ ጃም የማይደረጉት የፋይበር ኦፕቲክስ ድሮኖችን ተመለከትኩ። ሮቦት ውሾች፣ ድሮኖችን የሚመቱ ሌዘሮች። በቃ እንዴ ጦር ሜዳው እንደዚህ ሆኗል ብዬ አጫረብኝ። ከዚህም ተነስቼ ለእናንተ ይሄንን ቪዲዮ አዘጋጅቻለሁ። እስከ መጨረሻው ከተከታተላችሁኝ አንድ ሀቅ ይገባችኋል። በዚህ ዘመን መረጃን የተቆጣጠረ የጦር ሜዳውን ይቆጣጠራል። ክፍል 1 አዲሱ የጦር ሜዳ አይን ነው። እስቲ ከትልቁ ለውጥ እንጀምር። ዘመናዊ ጦርነት ምን ያህል ወታደር አለ የሚለው ላይ አይደለም። ጦርነት አሁን በ3 ጥያቄዎች ላይ የተመሰረተ ሆኗል። ጠላት የት ነው ያለው? ምን እያደረገ ነው? እናም እሱ ከመንቀሳቀሱ በፊት እኔ መምታት እችላለሁ ወይ ነው። ይሄ በወታደራዊ ቋንቋ ISR ይሰኛል። ኢንተለጀንስ፣ ሰርቬላንስ እና ሪኮነሰንስ ወይም መረጃ ክትትልና ቅኝት ይባላል። ድሮ ይሄን ለማድረግ በጣም ውድ ነበር። የስለላ አውሮፕላን መላክ፣ ሳተላይት መጠቀም ለጥቂት ሀገራት ብቻ የሚቻል ነበር። ዛሬ ግን ድሮኖች እንደ መጫወቻ ረክሰዋል። ሴንሰሮች በየቦታው አሉ። አርቲፊሻል ኢንተለጀንስ ደግሞ የሰው ልጅ ሊሰራው ከሚችለው በላይ መረጃዎችን በሰከንዶች ውስጥ ያጣራል። አረ እንደውም ስመለከት በነ ዩክሬን ጦርነት ድሮኖችን በቤት ውስጥ ሲገጣጥሟቸውም አይቻሉ። ውጤቱ ምን ሆነ? ጦርነት የሴንሰሮች ጦርነት ሆኗል። ክፍል 2 አሁን ነገሮች ወደሚያስፈራው ደረጃ ሲሸጋገሩ እንመልከት። በታሪክ ወታደራዊ አመራሮች የሚያስቡት ኪል ቼን ወይም የጥቃት ሰንሰለት በሚባል መንገድ ኢላማ ታያለህ፣ ትለያለህ፣ ትወስናለህ፣ ትመታለህ። ልክ አንዱ ሰንሰለት አንዱ ካልሰራው ለሌላው እንደማይሰራው። የወደፊት ጦርነት ግን ሰንሰለት አይደለም፣ ድር ነው። ልክ እንደ ሸረሪት ድር የተሳሰረ። አንተ እዚህ ሆነ
ሳተላይትህ ጠላትን ያያል። በሌላ ቦታ ያለ ድሮን ያረጋግጣል። ሰው ሰራሽ አስተውሎት ኤአይ ይሄ ነገር አደገኛ ነው ምታው ብሎ ይወስናል። 100 ኪሎ ሜትር ርቆ ያለው ሚሳኤል ደግሞ መረጃው ይደርሰውና ይተኩሳል። አሜሪካ ይሄንን JAD C2 የሚባል ጽንሰ ሐሳብ እያራመደች ነው። ይሄ ማለት መሬት፣ አየር፣ ባህርና ህዋ ላይ ያሉ መሳሪያዎች በሙሉ እንደ አንድ አካል ተሳስረው ይሰራሉ ማለት ነው። የወደፊቱ ኮማንድ ሩም ወይም የጦር አዛዥ ክፍል አንዲት ክፍል አይደለችም፣ የተበተነ ኔትወርክ ነው። ክፍል 3 ድሮኖች ሁሉንም ነገር ቀየሩ። የዚህ ሁሉ ለውጥ ዋና ተዋናይ ማን እንደሆነ ግልጽ ነው። ድሮኖች ጦርነት የቀየሩት በመምታት ብቻ አይደለም፣ በማየት ነው። ድሮኖች ከኤአይ ወይም አርቲፊሻል ኢንተለጀንስ ጋር ሲዋሃድ የሚያስፈራ ቅልጥፍና ይፈጥራሉ። ለምን ድሮኖች ተመረጡ? መልሱ እጅግ ቀላል ነው። የእናንተን ሀሳብ አስተያየትም በኮመንት አጋሩልኝ። ይህም ቪዲዮስ እንዴት ተመለከታችሁት? የመጀመሪያው የፓይለት ህይወት አያልፍም። ሁለተኛው ለሰዓታት አየር ላይ መቆየት ይችላሉ። ሶስተኛ ዋጋቸው ከሰው ሰራሽ ጀቶች እጅግ በጣም የረከሰ ነው። በሺዎች አምርተህ ማዝመት ትችላለህ። አሁን ዓለም ላይ እየሆነ ያለው ነገር ግልጽ ነው። ሰማዩ ሁሌም እያየን ነው። ፈረንጆች ምን ይሉታል? The sky is always watching። ክፍል 4 ድሮን አዳኞች እንዲሁም የኤሌክትሮኒክስ ጦርነት። ግን አንድ ነገር ልንገራችሁ፣ ቴክኖሎጂ ባለበት የቴክኖሎጂ ማክሸፊያ አለ። ድሮኖች የጦር ሜዳው አይኖች ከሆኑ ጃመሮች ደግሞ የጦር ሜዳውን ለማሳወር የሚሞክሩ መሳሪያዎች ናቸው። ኤሌክትሮኒክ ዋርፌር ወይም የኤሌክትሮኒክስ ጦርነት የአሁን ዘመን ወሳኝ ክፍል ሆኗል። አሁን ሀገራት ካውንተር UAS ወይም የድሮን መከላከያ በቢሊዮን ዶላሮች እያወጡ ነው። እነዚህ መሳሪያዎች እንዴት ይሰራሉ? መጀመሪያ ያያሉ በራዳር፣ በሁለተኛ ያውካሉ በጃሚንግ ማለትም ድሮኑ ከባለቤቱ ጋር ያለውን ግንኙነት ይቆርጡታል። ሶስተኛ ያጠፋሉ በሌዘር ወይም በሚሳይል። በሌዘር ከሆነ እጅግ በጣም ርካሽ በሆነ ዋጋ ማለት ነው። ኤሌክትሪክ ብቻ ነው የሚያስፈልጋቸው። ክፍል 5 ኤሌክትሮኒክስ ጠባሹ ማይክሮዌቭ ልበለው። አሁን ስለ ወደፊቱ ወይም ፊውቸር ቴክ መሳሪያዎች እናወራ። ሃይ ፓወር ማይክሮዌቭ ዌፐንስ። ይሄ በቤት ውስጥ ምግብ የምናቀርብበት ማይክሮዌቭ አይደለም። ይሄ ኤሌክትሮኒክስን የሚያቀልጥ የኃይል ጨረር ነው። ለምሳሌ ይሄ መሳሪያ ለምን አስፈለገ? አስቡት። ጠላት 50 ድሮኖችን በአንዴ ቢለቅባችሁ 50 ሚሳኤል መተኮስ አትችሉ። በጣም ውድ ነው፣ ጊዜም የለም። የማይክሮዌቭ መሳሪያው ግን ሰፊ ሽፋን ስላለው በአንዴ የብዙ ድሮኖችን ሰርኪዩት ያቃጥላል። ልክ ዝንብ በስፕሬይ እንደማርገፍ ማለት ነው። ጥይት የለም፣ ድምፅ የለም። ድሮኖቹ ዝም ብለው ሲወድቁ ነው የምታያቸው። ስለዚህ ለድሮኖችም እንደዚህ አይነት መሳሪያዎች አሉ። ክፍል 6 ሌዘር ወይም ድምፅ አልባው አዳኝ ይባላል። ሌላው አስገራሚ ቴክኖሎጂ ሃይ ኢነርጂ ሌዘር ነው። ሌዘር ለምን ተመረጠ? መጀመሪያ የብርሃን ፍጥነት አለው፣ ማምለጥ አይቻልም። ሁለተኛ ዋጋው ርካሽ ነው። አንድ ጊዜ ለመተኮስ የሚከፈለው የኤሌክትሪክ ዋጋ ከሚሳኤል ዋጋ ጋር ሲነጻጸር ኢምንት ነው። የአሜሪካ ጦር እና ሌሎች ሀገራት አሁን ሌዘርን ለመከላከያ እየሞከሩት ነው። ዋናው ቁም ነገር ቴክኒኩ አይደለም። ዋናው ቁም ነገር ጦርነቱ ከጥይት ወደ ብርሃንና ኃይል ወይም ዲሬክትድ ኢነርጂ እየተቀየረ መሆኑ ነው። ክፍል 7 የፋይበር ኦፕቲክ ድሮኖች። ይሄኛው ክፍል በጣም ይገርማል። ድም እንዳልኳችሁ ጃመሮች ሲበዙ ድሮኖች መብረር አቃታቸው። ምክንያቱም ጃመሩ የሬዲዮ ሞገዱን ያቋርጠዋል። ታዲያ መፍትሄው ምን ሆነ? ወደ ኋላ መመለስ። ፋይበር ኦፕቲክስ ድሮንስ። እነዚህ ድሮኖች የሬዲዮ ሞገድን በፍጹም አይጠቀሙ። ይልቁንም ድሮን ሲበር ከኋላው በጣም ቀጭን የሆነ የፋይበር ኦፕቲክ ገመድ እየጎተተ ይሄዳል። ይሄ ምን ማለት ነው ታዲያ? ምንም ሊያውከው ጃም ሊያደርገው አይችልም። ምክንያቱም ግንኙነቱ በገመድ ነው። አሁን በዩክሬን እና በራሽያ ጦርነት ላይ እነዚህ ድሮኖች አስፈሪ የሆነ መጥተዋል። እረ እንደውም በጣም በርካታ የእርሻ መሬቶች በእነዚህ ገመዶች ተተብትበው ይገኛል። ወፎች ሳይቀር ጎጇቸውን በእነዚህ ፋይበር ኬብሎች ሲሰሩ ተመልክተዋል። ዘ ጋርዲያን እንደዘገበው ከሆነ እነዚህ ድሮኖች በኤሌክትሮኒክስ ጦርነት ማቆም ስለማይቻል ትልቅ ራስ ምታትም ሆነዋል። ይሄ የሚያሳየን ምንድን ነው? አንዱ መከላከያ ሲሰራ ሌላኛው ማጥቂያ ዘዴ ይፈጥራል። የድመትና የአይጥ ጨዋታ ማለት ነው። ክፍል 8 ሮቦት ውሾችና ፕሮቲየስ ሄሊኮፕተር። አሁን ከሰማይ ወደ መሬት እንውረድ። ስለ ሮቦት ውሾች ሰምታችሁ ታውቃላችሁ ወይ? እነዚህ እንደ ፊልም ላይ እንዳየናቸው ሰውን ገዳይ ማሽኖች አይደሉም፣ ግን
ለወታደሮች ትልቅ እገዛ እያደረጉ ነው። ለምሳሌ ጎስት ሮቦቲክስ ቪዥን 60 የተባለው ሮቦት ውሻ አደገኛ ቦታዎች ላይ ገብቶ መረጃን ያመጣል። ቦምብ ያለበት ቦታ ይገባል። አስቡት፣ ሰው ግን እዛ መድረስ አይችልም። ኬሚካል ያለበት ቦታ ይገባል። የሰው ህይወት ከማለፉ በፊት ሮቦቱ ይሞክራል። ወደ ባህር ስንሄድ ደግሞ የእንግሊዝ ሮያል ኔቪ በቅርቡ ፕሮቲየስ የተባለውን ሰው አልባ ሄሊኮፕተር አስተዋውቋል። ሄሊኮፕተርን ያለ ሰው ማብረር ከባድ ነው፣ ምክንያቱም ንፋስ አለ፣ ማረፍ ከባድ ነው። ነገር ግን ይሄ ቴክኖሎጂ እየተሳካ ነው። ወደፊት መርከቦች ላይ ሰው የሌላቸው ሄሊኮፕተሮች እየተቀመጡ 24 ሰዓት ሙሉ ባህሩን ይጠብቃሉ። ክፍል 9 የቬኔዙዌላው የድምፅ መሳሪያ እውነትና ሐሰት። አሁን ብዙዎቻችሁ ስለጠየቃችሁኝ አንድ አነጋጋሪ ጉዳይ እንምጣ። እኔም በጣም ስላስገረመኝ በቅርቡ አሜሪካና ቬኔዙዌላን በተመለከተ ሚስጥራዊ የድምፅ መሳሪያ ወይም ደግሞ ሶኒክ ዌፐን ጥቅም ላይ ዋለ የሚል ወሬ ተሰምቶም ነበረ። አረ እንደውም ከቬኔዙዌላ ወታደሮች የተሰጠ መግለጫም ነበረ። ሁለተኛ በዚህኛው ወገን ሆኖ መዋጋት እንደማይፈልጉ፣ ምክንያቱም ጦርነት ውስጥ ሳይዋጉ እየተሸነፉ ስለሆነ። እስቲ እውነታውን እንመልከት። በመገናኛ ብዙሃን የሚወሩት ነገሮች ክስና አሉባልታ እንጂ የተረጋገጠ የቴክኒክ መረጃዎች አይደሉም። ነገር ግን ፎርብስ እና ሌሎች ተንታኞች እንደሚሉት አሜሪካ ያላትና ለዚህ ክስ የሚቀራረበው መሳሪያ ላርድ ወይም ሎንግ ሬንጅ አኩስቲክ ዲቫይስ የሚባለው ነው። ይሄ መሳሪያ ምንድን ነው? እንደ ትልቅ ድምፅ ማጉያ ነው። ለረጅም ርቀት ማስጠንቀቂያ ለመስጠት ወይም ህዝብን ለመበተን በጣም ከፍተኛ የሆነ ጩኸትን ይለቃል። እኔም ከዚህ በፊት በዚህ ነገር ላይ ቪዲዮ ሰርቼ ነበረ። ነገር ግን ይሄኛውን መሳሪያ አልነበረም ሰላማዊ ሰልፎችን በድምፅ የሚበትነው ብዬ። አረ ቪዲዮንም መመልከት ትችላላችሁ በመጨረሻ ስለማደርግላችሁ። የሰውን አንጎል የሚጎዳ ወይም የማይሰማ ድምፅ ወይም ኢንፍራሳውንድ መሳሪያ ስለመሆኑ ምንም ማረጋገጫ የለም። ስለዚህ እውነታው ላርድ የሚባል ከፍተኛ ድምፅ ማጉያ አለ። ነገር ግን የተጋነኑት የጤና ጉዳቶች አጠራጣሪ ናቸው። እንደ ዩቲዩብ መረጃ አቅራቢ በግምት ከምናወራ በተረጋገጠው ብንሄድ ይሻላል ብዬ ነው። ጦርነት ላይ በፍጹም የማናቃቸው ማንም የማይነግረን የማያሳየን፣ ነገር ግን ትክክለኛው ጊዜ ላይ ብቻ የሚጠቀሟቸው እንደዚህ አይነት መሳሪያዎች አሁንም በርካታዎች የማናውቃቸው አሉ። እኔ ሲመስለኝ የምናውቃቸው ጥቂቶቹን ነው፣ የማናውቃቸው ብዙሃኑን ነው። ኢንተርኔትን ብንመለከት ኢንተርኔት ከተፈበረከ ከብዙ ዓመት በኋላ ነው እኛ ጋር የደረሰው። ማን ነበር መጀመሪያ የሚጠቀመው? ሚሊተሪው። በጣም የሚያስገርም ነው። ሁሉንም ነገር ስናጠቃልለው የወደፊቱ ጦርነት ፊት ለፊት የሚጋፈጡ ወታደሮች ጉዳይ ብቻ አይደለም። ሳተላይት፣ ድሮን፣ ሴንሰር፣ ኤአይ እና ኔትወርክ እነዚህ ናቸው ጦርነቱን የሚመሩት። የወደፊቱ የጦር ሜዳ ወታደሮች የሚቆሙበት መሬት ሳይሆን መረጃ የሚፈስበት ስክሪን ነው። ይሄ ደግሞ የራሱ አደጋ አለው። ማሽኖች ሲዋጉ ውሳኔዎች በፍጥነት ይሰጣሉ። ስህተቶች በፍጥነት ሊፈጠሩ ይችላሉ። ጦርነት መጀመር ቀላል እየሆነ ይመጣል፣ ምክንያቱም የሰው ህይወት ወዲያውኑ አደጋ ላይ አይወድቅምና። ስለዚህ በሚቀጥለው ጊዜ ድሮን ስትመለከቱ ዝም ብላችሁ የሚበር ካሜራ አድርጋችሁ አታስቡት። የአዲሱ ዘመን የጦርነት ምልክት ነው። ማየት ማሸነፍ የሆነበት ዘመን፣ ዴታ እንደ ጥይት የሚተኮስበት ዘመን። የወደፊቱ ጦርነት ትልቅ ጡንቻ ያለው ማን ነው የሚለው ላይ ሳይሆን ብልጥ ሲስተም ያለው ማን ነው የሚለው ላይ ያተኩራል። ይሄ ቪዲዮ ከተመቻችሁ ስለ ድሮን መንጋዎች ወይም ስለ ወደፊቱ ኦቶኖመስ ሮቦቶች በክፍል 2 እንድሰራላችሁም ከፈለጋችሁ ኮመንት ላይ አስቀምጡልኝ። ከዚህ በፊት የሰራኋቸውን ስለ ድሮኖች፣ ስለ ወደፊቱ ጦርነት ቪዲዮዎችም በቀጣይ እንድትመለከቱ ጋብዛችኋለሁ። ምክንያቱም የወደፊቱ ጊዜ እኛ ከምናስበው በላይ እየመጣ ነው። ዛሬው የዩቲዩብ ቪዲዮአችን እንዴት ተመለከታችሁት? 100,000 ሰብስክራይበር ገብተናል። ወደ 200,000 የምናደርገው ግስጋሴ ይቀጥላል። ታዲያ የዛሬው የዩቲዩብ ቪዲዮአችን ላይ እንግዲህ የኢትዮጵያን የብላክ ላይን ኤር ሾውን እንግዲህ ቢሾፍቱ ደብረዘይት ድረስ ሄደን ጎብኝተነው ነበር። በተጨማሪም ደግሞ በሚያስገርም ሁኔታ ዓለም ወዴት እየሄደች ነው የሚለውን እጅግ ቃኝተናል። እጅግ የሚያስገርም ጊዜ ነበረ። ታዲያ የዛሬው ቪዲዮአችን እንግዲህ ቴክ ትራቭል ለየት ያለ ነገር ግን ከተመለከትነው ጋር አያይዘን የዓለም የሚሊተሪ ቴክኖሎጂ የት ደርሷል የሚለውን የቴክ ትራቭል ቪዲዮ ቃኘት ታደርገናል። ጆኤል ታላርቂ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።